አካም ጀርቱ እንደምን አላችሁ? በዛሬው የአፋን ኦሮሞ የትምህርት ክፍላችን የዓመቱን ወራቶች እንመለከታለን። በአፋን ኦሮሞ ወራቶችን ለመግለጽ በኢትዮጵያውያን የቀን አቆጣጠር ውስጥ የሚገኙትን 13 ወራቶች እንጠቀማለን። በአፋን ኦሮሞ ወር የሚለውን ቃል ለመግለጽ ጂያ የሚለውን ቃል እንጠቀማለን። ወደ ብዙ ቁጥር ስንቀይረው ጂኦታ ይሆናል። ዓመት የሚለውን ቃል ለመግለጽ ደግሞ ወጋ የሚለውን ቃል እንጠቀማለን። ሁለቱን ስናጣምራቸው ጂኦታ ወጋ ወይንም የዓመቱ ወራቶች የሚለውን ሐረግ ይፈጥሩልናል። ይህም ደግሞ የዛሬው ትምህርታችን ርዕስ ነው። ፉልባና መስከረም፣ ኦንኮሎሌሳ ጥቅምት፣ ሰዳሳ ህዳር፣ ሙዴ ታህሳስ። እነዚህ የዓመቱ የመጀመሪያ 4 ወራቶች ናቸው። ደግመን እንላቸዋለን። ፉልባና መስከረም፣ ኦንኮሎሌሳ ጥቅምት፣ ሰዳሳ ህዳር፣ ሙዴ ታህሳስ። ከዚህ በመቀጠል ደግሞ ተከታዩን ወራቶች እንመልከት። አመጂ ጥር፣ ጉራንደላ የካቲት፣ ቢቶቴስ መጋቢት፣ ኤብላ ሚያዝያ። ደግመን እናያቸዋለን። አመጂ ጥር፣ ጉራንደላ የካቲት፣ ቢቶቴስ መጋቢት፣ ኤብላ ሚያዝያ። ከነዚህ የሚከተሉትን ደግሞ ወራቶች እናያለን። ጫምሳ ግንቦት፣ ወጠበጂ ሰኔ፣ አዶሌሳ ሐምሌ፣ ሀገያ ነሐሴ፣ ቃሜ ጳጉሜ። ደግመን እንመለከታቸዋለን። ጫምሳ ግንቦት፣ ወጠበጂ ሰኔ፣ አዶሌሳ ሐምሌ፣ ሀገያ ነሐሴ፣ ቃሜ ጳጉሜ። 13ቱ ወራቶች እስካሁን የተመለከትናቸውን ይመስላሉ። የዓመቱ ወቅቶች። በዓመቱ ውስጥ ያሉትን 13 ወራቶች በአራት ከፋፍለን ወቅቶችን እንሰይምላቸዋለን። እነዚህም ቢር ጸደይ፣ ቦና በጋ፣ አርፋሳ በልግ፣ ገና ክረምት ናቸው። ስማቸውን ደግመን እንጠራዋለን። ቢር ጸደይ፣ ቦና በጋ፣ አርፋሳ በልግ፣ ገና ክረምት ናቸው። በእነዚህ ወቅቶች ውስጥ የሚጠቃለሉትን ወራቶች እንመልከት። ቢር ወይንም ጸደይ ውስጥ የሚጠቃለሉት የመጀመሪያዎቹ 3 ወራቶች ሲሆኑ እነሱም ፉልባና መስከረም፣ ኦንኮሎሌሳ ጥቅምት፣ ሰዳሳ ህዳር ናቸው። ቦና ወይም በጋ ውስጥ የሚጠቃለሉት ወራቶች ደግሞ ሙዴ ታህሳስ፣ አመጂ ጥር፣ ጉራንደላ የካቲት ናቸው። አርፋሳ ወይንም በልግ ውስጥ የሚካተቱት ወራቶች ደግሞ ቢቶቴስ መጋቢት፣ ጫምሳ ሚያዝያ፣ ኤብላ ግንቦት ናቸው። ገና ወይንም ክረምት ውስጥ የሚጠቃለሉት ወራቶች ደግሞ ወጠበጂ ሰኔ፣ አዶሌሳ ሐምሌ፣ ሀገያ ነሐሴ፣ ቃሜ ጳጉሜ ናቸው። ምሳሌ በአፋን ኦሮሞ እንደምንለው ደግሞ ፈኬኛ ፉልባኒ ጂኦታ ቢረ ኬሳ ኢሰ ቶኮ፣ መስከረም ወር ከጸደይ ወራቶች አንዱ ነው። ኦንኮሎሌሲ ጂያ ባዬ ቆሩዳ ጥቅምት በጣም ቀዝቃዛ ወር ነው።
ሙዴን ጂያ ጀልቀበ ቦናቲ ታህሳስ የበጋ የመጀመሪያው ወር ነው። እነዚህ በተመለከትናቸው ቃላቶች ውስጥ የወቅቶችን ስም እንዲሁም የወራቶችን ስም ተጠቅመናል። የመጀመሪያው ምሳሌ ላይ ፉልባና ወይንም መስከረምን ተጠቅመናል። ቢራ ወይንም ጸደይ የሚለውንም ደግሞ ቃል ተጠቅመናል። በሁለተኛው ምሳሌም ውስጥ ኦንኮሎሌሳ ወይም ጥቅምት የሚለውን ቃል ተጠቅመናል። በሶስተኛው ምሳሌም ውስጥ ሙዴ ወይንም ታህሳስ የሚለውን ወር የተጠቀምን ሲሆን ቦና ወይንም በጋ የሚለውን ደግሞ የወቅት ስም ተጠቅመናል። የዛሬው ትምህርታችን ይሄን ይመስል ነበር። ማንኛውም ጥያቄ ወይም አስተያየት ካሉት ከcollective@gmail.com በሚለው የሜል አድራሻችን ወይንም ከኮኦፊሻል በሚለው ስያሜ በተለያዩ የሶሻል ሚዲያ አካውንቶቻችን በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በትዊተር፣ በቲክቶክ፣ በሊንክድኢን ሊያገኙን ይችላሉ። እናመሰግናለን። ገለቶማ